ሰላም ይብዛላችሁ ቤተሰቦች እንዴት አላችሁ? ተስፋ ነኝ። ዛሬ በአዲስ ኤአይ ወይም ደግሞ 206u.com በተባለ ሳይት ተገናኝተናል። ለባራቲክ አዲስ ከሆናችሁ ይህን ቪዲዮ ላይክ፣ ሰብስክራይብ እንድታደርጉ የከበረ ግብዣዬ ነው። የዚህንም ሳይት ሊንክ ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ። ለመመዝገብ ሊንኩን ትጫኑና ኢሜይላችሁን፣ ፓስወርድ የራሳችሁንና እንዲሁም ደግሞ ሴኩሪቲ ፓስወርድ ከዚህ ሳይት ፔመንት ወጪ ልታደርጉ ስትሉ የምትጠቀሙትን ታስገቡና ሬጂስተር የምትሉን ተጭናችሁ ቀጥታ ሬጂስትሬሽን ጨርሳችሁ ስገቡ እንደዚህ ነው የሚከፍትላችሁ። ስለዚህ ስንት ኢንቨስት ብናረግ ስንት እናገኛለን ከዚህ ሳይት የሚለውን ለማየት እዚች ጋር እንመጣና ኳንቲፋይ የምትለዋን አንድ ጊዜ እንጫናታለን። እሷን ስንጫናት ያሉትን ፓኬጆች በሙሉ እናገኛቸዋለን ከሚኒመሙ እስከ ማክሲመሙ ድረስ ያለውን ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ቪአይፒ ዋንን አክቲቬት ለማድረግ 10 እና ከ10 ዩኤስዲቲ በላይ ኢንቨስት በማድረግ 20% በየቀኑ ወጪ ማድረግ ትችላላችሁ። ቪአይፒ ቱን ከፈለጋችሁ ደግሞ 100 እና ከ100 ዩኤስዲቲ በላይ ኢንቨስት በማድረግ 21% በየቀኑ ወጪ ታደርጋላችሁ። ቪአይፒ 3 ጋር ስንመጣ 300 እና ከ300 ዩኤስዲቲ በላይ ኢንቨስት በማድረግ 22% በየቀኑ ወጪ ታደርጋላችሁ። እንደዚህ እያልን ስንሄድ የዚህ ሳይት የመጨረሻው ቪአይፒ 8 ነው። እሱን አንሎክ ለማድረግ ለማስከፈት ከ99999 ዩኤስዲቲ በላይ ኢንቨስት በማድረግ በየቀኑ 32% ወጪ ታደርጋላችሁ። እኔ ፋይናንሻል አድቫይዘር አይደለሁም። ቪአይፒ 1 ላይ 10 ዩኤስዲቲ ኢንቨስት አድርጌያለሁ። እሱን እንዴት ነው ኢንቨስት ያደረኩት የሚለውን ለማየት ሆም ጋር ተመልሰን እንመጣለን። ልክ እዚህ ጋር ከመጣን በኋላ እዚች ጋር እንደምታዩት ሪቻርጅ የምትላለች እሷን አንድ ጊዜ እንጫናታለን። በዩኤስዲቲ ቢፕ20፣ በቲአርሲ ዩኤስዲቲ፣ በቲአርኤክስ፣ በቢኤንቢ እና በቢፕ20 ዩኤስዲሲ ኢንቨስት ማድረግ ትችላላችሁ። እኔ በዩኤስዲቲ ቲአርሲ 20 ስለሆነ ኢንቨስት ያደረኳት እሷን ጫንና ዋሌቱን እዚህ ጋር ጀነሬት ሲያደርግልኝ ኮፒ አድርጌ ወደ ባይናንስ ሄጄ የሚጠበቅብኝን 10 ዩኤስዲቲ ነው ኢንቨስት ያደረኩት። ኢንቨስት ያደረኩትንም ለማሳየት እዚህ ጋር ምትላለች እሷን አንዴ ስንጫናት ይኸው እዚህ ጋር እንደምታዩት 10 ዩኤስዲቲ ነው። ስለዚህ አሁንም ተመልሰን መጣና ኳንቲፋይ የምትለው ጋር መተን እዚህ ጋር ስታርት ኳንቲፋይ የምትለውን ኳንቲፊኬሽናችንን እናስጀምራለን። በዚህ አጋጣሚ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እንድታደርጉ የከበረ ግብዣዬ ነው። ይህንን ቪዲዮ ስታዩ ግን ለትምህርት ለእውቀት እንጂ ፋይናንሻል አድቫይዘር አይደለም። አምናት ፋይናንሻል አድቫይዘር። አሁን እዚህ ጋር 2 ዩኤስዲቲ ሰርተናል። ይሄን ዩኤስዲቲ ደግሞ ወጪ ለማድረግ ሆም ጋር ነው ተመልሰን አሁን የምንመጣው። ቅድም ሪቻርጅ ከምትለው ጎን ዊዝድሮ የምትላለች እሷን አንድ ጊዜ እንጫናታለን። ልክ እሷን ስንጫናት ወጪ ልናደርግ የምንችለው 2 ዩኤስዲቲ ከፈለግን በቢፕ20 ካልሆነ ደግሞ በዩኤስዲቲ ቲአርሲ 20 ማድረግ እንችላለን። ዩኤስዲቲ ቲአርሲ 20 ከሆነ 5 ዩኤስዲቲ ነው። ስለዚህ ቢፕ20 እንጫናለን። እዚህ ጋር አማውንቱ እናስገባለን። ዊዝድሮ አድራሻችን ከባይናንስ እናመጣና ሬጂስተር ስናደርግ የተጠቀምነውን ሴኩሪቲ ፓስወርድ አስገብተን ኮንፊርም እንለዋለን። አሁን ወደ ባይናንስ ሊድና ዩኤስዲቲ ቢፕ20 አድራሻዬን ይዤ ልምጣ። ላይክ እያደረጋችሁ ጠብቁኝ። እንደምትመለከቱት ወደ ባይናንስ መተናል። 352.94 ነው ዲፖዚት የምትለውን እንጫናለን። ከዛ ዩኤስዲቲ የምትለውን የምንመርጠው። ኔትወርካችን ደግሞ ቢኤንቢ ስማርት ቼን ወይ ደግሞ ቢፕ20 ነው። አሁን ዋሌት ጀነሬት አድርጎልናል። ዋሌት አድሬስ ኮፒ ካረግን በኋላ ቀጥታ ተመልሰን መጣና ዊዝድሮ አድሬስ ምትላለች እዚች ጋር እሷ ጋር እንዴት ተጨነን ከዛ ይዘን የመጣነው ዋሌት ምን እናደርጋለን? ፔስት እናደርጋለን። ልክ ይሄንን ካረግን በኋላ ወረድ ብለን ኮንፊርም ዊዝድሮዋል ነው የምንለው። ልክ እሷን ስንጫናት እዚህ ጋር እንደምታዩት ምን ይለናል? ዊዝድሮ ሰክሰስ። ይሄንን ካለን ከ2 እስከ 3 ደቂቃ ሊወስድበት ይችላል። እስከዛው ደግሞ ሌላው ምንድነው እዚህ ጋር ሰው በእኛ ሊንክ በመጋበዝ ደግሞ የምናገኘው የራሱ የሆነ ኮሚሽን አለ። ቲም ዴቨሎፕ እናደርጋለን ማለት ነው። ሊንካችንን ለማግኘት ሆም ጋር እንመጣና ምንድነው ወደ ታች ወረድ ስንል ሊንካችንን እናገኛለን ማለት ነው። ስለዚህ ያንን ሊንክ በተለያዩ ሶሻል ሚዲያዎች ሼር እናደርግና በእኛ ሊንክ ሰዎች ገብተው ኢንቨስት ሲያደርጉ ምን እናደርጋለን? ኮሚሽን እናገኛለን። አሁን ከዚህ ሳይት ወጪ ያደረግነው ዩኤስዲቲ ወደ ዋሌታችን ገብቷል አልገባም የሚለውን ለማረጋገጥ ቀጥታ ምንድነው የምናደርገው? ወደ ባይናንስ ተመልሰን እንመጣለን። ከዛ ባክንልና ሪፍሬሽ እያደረግን እንጠብቃለን። እዚህ ጋር እንደምታዩት 2 ዩኤስዲቲ ምን ሆኗል? ፕሮሰስ እየተደረገ ነው። 353.07 ነው። እዚህ ጋር 2 ዩኤስዲቲ ኮንፊርም የምትለዋ እዚህ ጋር ምን ትላለች? ሲያልቅ ኮምፕሊትድ ትላለች። እስከዛው ግን ሪፍሬሽ እናደርጋለን። እናንተ ደግሞ ይሄን ቪዲዮ ላይክ፣ ሰብስክራይብ፣ ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ እየጻፋችሁ እንድጠብቁኝ የከበረ ግብዣዬ ነው። ያው እንደምትመለከቱት ዩኤስዲቲ ዲፖዚት ሰክሰስፉል ብሎናል። ባክንልና የነበረን ባላንስ ሪፍሬሽ እናደርጋለን። 353 የነበረው 355.07 ሆኗል። ስለዚህ የሳይት ዛሬ ላይ እንደሚከፍል ከነ ፔመንት ፕሩፍ ሰርቼላችኋለሁ። ለባራቲክ አዲስ ከሆናችሁ ላይክ፣ ሰብስክራይብ እንድታደርጉ የከበረ ግብዣዬ ነው። በሌላ ቀን በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ቻው።